እየሰማኝ ነው። ስሜ ሁሳም ይባላል። ማርቆስ አይደለም ወር ቢኒያም አይደለም ማለት ነው። እና ገና ሀይ ስኩል እያለው 16 ዓመቴ እያለን መጀመሪያ ጊዜ ያናገረኝ ማለት ነው። ቢኒያም ስሙን አላውቅም፣ ትክክለኛ ስሙ ብዙ እና የመጀመሪያ ጊዜ ሳናግረው እቺ እንደምታዩት እቺ ማን እንደሆነች አላውቅም፣ አሜሪካ እንድትመጣ ሚስቴ ነች እንድትመጣ እርዳኝ፣ የሆነ የምታውቀው ኢንፎርሜሽን ካለ ንገረኝ አለኝ ማለት ነው። እና ያገኘኝ አካውንት ላይ ቴሌግራም ላይ ስፖርት ቻናል ነበረኝ ከጓደኞቼ ጋር እንትን የምለው በዛ ነበር ያገኘኝ። እና ልጅቷ አሁንም እቺ ልጅቷ ነበረች እና እርዳት ብሎ ነገረኝ ማለት ነው። እና ከዛ የማውቃቸውን ሰዎች አጠያየኩለት ምናምንና ከዛ አገናኘኋቸው እሱንና እዛ ለማውቃቸው ሰዎች ማለት ነው። እና ከዛ የሆነ ሰዓት ላይ ልጅቷ እኔ ማናገር ፈለገች በፕራይቬት ላይ እና እኔ ደግሞ ማናገር አልፈለኩም ልጅቷን በሬስፔክትፉል ወይ ማለት ነው። ከዛ በኋላ የሆነ ሰዓት ላይ በኋላ ቺት አደረገችብኝ ምናምን ብሎ ነገረኝ። ቺት አደረገችብኝ ቺ ባለጌ ምናምን ብሎ ቀብጣጠረ። ኦኬ ከዛ በኋላ ስለ ኳስ መልሶ ማውራት ጀመረ ማለት ነው። ስለ ሊቨርፑል ያወረኛል። ሊቨርፑል ደጋፊ ነኝ እና ስለ ሊቨርፑል ሲያወራኝ ትንሽ አወራን ምናምን። ከዛ በኋላ እዛው አሁንም አቆምን ወሬውን። ከዛ ከሆነ ወራቶች በኋላ ተመልሶ የእኔ ፕሮፋይል ፒክቸር አድርጎ ቴሌግራም ላይ አየሁት፣ ጀለስ ማለት ነው። ከዛ እኔና ጓደኛዬ እንትን አልነው ማለት ነው። ምንድን ነው አፋጠጠ ነው የሚባለው፣ አፋጠጠ። ከዛ በኋላ ብሎክ አደረግነው እና ለብዙ ጊዜ አካውንቱ እኔ ላይ አይመጣም ነበረ ቴሌግራም ላይ። አንድ ቲክቶክ ላይ የእህቴን ለጥፏት እስካገኘው ድረስ ማለት ነው። የዛን ጊዜ በደንብ ተናገርኩት። ምክንያቱም ሰውየው እየተወራ ያለው ስለ እኚህ ሰውዬ ነው። ኦኬ እየተወራ ያለው ስለ እኚህ ሰውዬ ነው እንዲታያችሁ። ሌላም ደግሞ ፒክቸር አለኝ። ይሄም እሱ ነው። እስቲ ኦኬ በጣም ገጽታው ይቀያየራል። እዚህ ጋር ደግሞ ወጣት ይመስላል። ጺሙን በጣም ሲላጭ እና ጥቁር ቀለም ሲቀባ ወጣት ይመስላል። እዚህ ጋር ግን እዩት። ሌላም ደግሞ በጣም ሽበት ውርር ያደረገበትን ፎቶ አሳያችኋለሁ። ትክክለኛ መልኩ እዩት። ይሄ ነው ፎቶ እና ጺሙን ሲላጭ እዚህ ጋር እዩት። እሱ የሚያሳያችሁ ላይ ጺሙ ሙልጭ ስላደረገ ወጣት ይመስላል። እዩ እና ኢቭን አንዳንድ ሰዎች ይዝቱ ነበር አንለቅህም ምናምን እያሉ እና ሰዎች እንዲያውቅ የምፈልገው ነገር በብሔር ተናግሬ አላውቅም፣ ስለ ሃይማኖትም ተናግሬ አላውቅም። እና እኔ አይደለሁም ቢኒያም ነበረ። ቢኒያም ኦር ማርቆስ ምናምን የሚባለው ሰውዬ ነው እየገባ ሲሳደብ። ቢኒያም ጌታቸው ነው። እና ሁለተኛ ደግሞ ሶፍትዌር ኢንጂነር ነኝ ምናምን የሚለው ውሸት ነው። ከድሮ ፌስቡክ አካውንቱ ላይ ያገኘሁት እንትን ይሄ ነው። ቢኒ ዲሽ ነው የሚባለው፣ ሶፍትዌር ኢንጂነር አይደለም። ዲሽ እየሰራ ነው። የሶፍትዌር ኢንጂነሪንግ ነው የሚለን። ዲሽ ጠጋኝ ነው። ይኸው ጉድ ተመልከቱ። ዲሽ ነው የሚጠግነው። ኢትዮጵያ እያለ ዲሽ ጠጋኝ ነበር። ይኸው እዚህ ጋር 9,000 ብር ነበር። 24,000 ዩሮ ነው ደሞዜ ያለው። ዲሽ ጠጋኝ ሆኖ ነው። ኢትዮጵያ እያለ ዲሽ ነበር የሚጠግነው ጋይስ። ዲሽ ነበር እንትን የሚለው እና ስለ ሶፍትዌር ምንም የሚያውቀው ነገር የለም። ምክንያቱም የሆነ አንዳንድ ነገር ስትጠይቂው ስለ ኮምፒውተር አንዳንድ ነገር ስትጠይቂው ፋራ ነው፣ ላይ ምንም አይገባውም ማለት ነው። እና ውሸት ነው። እና ይህ ሀክ አደርጋለሁ ምናምን የሚለው ኮምፕሊትሊ ውሸት ነው። ሰውየው ዲሽ ነው የሚሰራው እና ኢሮስታርን ለመጠም 9,200 ብር ነበር ሰውን ቻርጅ የሚያደርገው እና ዲሽ ሰራተኛ እንጂ እንትን አይደለም። ምንድን ነው ሶፍትዌር ኢንጂነር ምናምን አይደለም ሰውየው። ስራ በጣም ክቡር ነው። የስራ ትንሽም ትልቅም የለውም። ስራ ክቡር ነው። ግን ስራን ራስን መደበቅ፣ በራስ ማፈር፣ የበታችነት ስሜት ያልሆኑትን በሌላ ሰው ፎቶ ሴቶችን መጀንጀን፣
ያልሆኑትን ነኝ ማለት ጀርመን ሆምለስ ሆኖ አሜሪካን ሀገር ለ10 ቀን አሜሪካ 20 ቀን ጀርመን በጣም ተፈላጊ ከመሆኑ የተነሳ የአሜሪካን መንግስትና የጀርመን መንግስት እየተቀያየሩ ነው ሀገራቸውን የሚያገለግለው። እሱን የሚያክል ሶፍትዌር ኢንጂነር ስለሌለ ማለት ነው። 24,000 ዩሮ ነው ደሞዜ ነው የሚለው እዚህ እኔ ቤትም ላይቭ ላይ ገብቶ ተናግሯል። 24,000 ነው ደሞዜ፣ 24,000 ዩሮ ነው ደሞዜ። በሚሊዮኖች እርዳታ እረዳለሁ ይላል፣ ግን 5 ሳንቲም ደረሰኝ አላሳየንም። በአፉ ብቻ ነው የሚረዳው። ቴንኪዩ። ቀጥል ወንድም። ሲቀጥል ደግሞ ማለት ነው የራሱን ፕሮፋይል ፒክቸር ተጠቅሞ ያውቅም እና ይሄ ሰውዬ ገብቶ ቅድም ሲያወራ የነበረው ጠቅላላ ውሸት ነው። ተጠቅሞ አያውቅም የራሱን ፎቶ ማለት ነው። ሁሌ የኔን ፎቶ ነበር ሲጠቀም የነበረው ከመጀመሪያውም ጀምሮ። ማን እንደሆነ አላውቅም። ያን እያደረጋችሁ ኮፒ ሊንክ እያደረጋችሁ እንዲህ እያደረገኝ ነው እና እንደዛ ነው ማለት ነው። ልጁ ተጠቅሞ አያውቅም ቢኒያም ምናምን የሚባለው። ሁለተኛ ደግሞ ብር አለኝ የሚለው ውሸት ነው። ገና 16-17 ዓመት ልጅ እያለው ደውሎልኝ ጀርመን እኮ ታስሬ ነበረ ምናምን ብሎ አውርቶ ነበር ብር እንድልክለት $50 ላክልኝ ምናምን ብሎኝ ነበር ኢቨን ማለት ነው። ከዛ ይሄ ሰውዬ የሚያወራው ምንም አይገጣጠምም። ከዛ በኋላ እንደዛም ትቼው ነበር እና ሰውዬው ውሸታም ልም ያለ ውሸታም እና የራሱን ፒክቸር ተጠቅሞ አያውቅም፣ ለጥፎ አያውቅም፣ ብርም የለውም እና የሚኖርበትን አድራሻ አለኝ። ብዙ ሰው እየጠየቀኝ ነበር እና የሚኖርበትን አድራሻ የሚፈልግ ሰው ካለ ኢንቦክስ አድርጉልኝ ወይም እዚህ ላይ መናገር እችላለሁ። እኔም ዋትሳፕ ላይ ላክልኝ። ለምን 2 ሰዎች ከጀርመን ደውለው በህግ እንዲጠየቅ እንድናደርግ ማስረጃዎቹን ላኪልኝ ብለውኛል። እልክላቸዋለሁ በህግ እንዲጠየቅ እንዲያደርጉ ማለት ነው። በሪም በኩል ነው 2 ሰዎች ደውለዋል። ሪም ትልክልኛለች ቁጥራቸውን ዋትሳፕ ላይ መረጃዎቹን እልክላቸዋለሁ። አንተም አድሬሱን ትልክልኝና ፎርዋርድ አደርጋለሁ። ያሬድ የሚባለው አሁን ራሱ እየኮመት አይቼዋለሁ። ማሪ ይኸው መኒጋን የሰጠሽ በጣም ጥሩ። በቃ ይኸው ለያሬድ ቁጥር ትልክልኛለች ዋትሳፕ ላይ እልክለታለሁ መረጃዎቹን ሁሉ። እና ደግሞ አንዷ ሴት ናት። ሴቷም አለ ዋትሳፕ ላይ ኦልሬዲ ስላወራችን ይኖራል። በጣም ጥሩ። የ24,000 ዩሮ ደሞዝተኛ እንዴት ነው $50 የሚለምነው? አንደኛ። ሁለተኛ ከስዊቲ ነሽ እህትሽ ጀርመን ያለችው ርቦኛል ሙሉ ብሬን ኢትዮጵያ ልኬ ምንም ነገር ሳላስቀምጥ ልኬ ምግብ ቤት ውስጥ አልተሰራም ርቦኛል ብሎ 50 ዩሮ የለመናት ከአንቺ እህት ነው? ቲና ናት ምናምን ከምትባለው ነው። ቲና ትናንት ከነበረች። ኦኬ ከእሷ እህት ከትርሲት እህት ነው የለመናት 50 ዩሮ እና ወይኔ የእህቴ ፍቅረኛ ርቦታል ብላ 50 ዩሮውን ሰጥታ፣ ግን እሱ የምትናገር አልመሰለውም ነበር። ለእህቷ ለገዛ እህቷ የምትናገር አልመሰለውም ነበር። 50 ዩሮውን ከሰጠችው በኋላ ተናገረች። ኢማጅን የ24,000 ዩሮ ደሞዝተኛ ሆኖ ራበውና 50 ዩሮ ለመነ ከትርሲት እህት ጀርመን ከምትኖረው። ኢማጅን ማች ያደርጋል። ሙሉ ብሬን ኢትዮጵያ ልኬ አለ ራበኝ። አይ ቶማስ፣ እሺ ቶማስ ማን ነው? ማርቆስ ስላለው ብዬ ቶማስ ጉድ ቶማስ ማን እንደሆነ ይጣራ፣ ቶሎ ይጣራ። ቶማስ ማን ነው አፌ ላይ ያለው? እሺ አንተ ትናንትና ያልተናገርካቸውን ነገሮች የምታውቃቸውን ቀጥል። እና ደግሞ ዱባይ ላይ ደግሞ ኬዝ አለበት ፖሊስ እንትን ብለን ነበረ። አሁን ባለፈው አንተ ምን አድርገሃል ምናምን ብለሽኝ ነበር እና ከስሜን አትጥራ ስላለችኝ ስሟን መጥራት አልፈልግም። ዱባይ የምትኖር ልጅ እና ከእሷ መድኃኒት ይጠጣችኋለች። መድኃኒት ጠጥታ ሄዳነችው እና ሆስፒታል ነበረች። የዛን ጊዜ ነው በጣም ይህንን ነገሩን ሲሪየስ አድርጌ መውሰድ የጀመርኩት። ምክንያቱም የሰው ልጅ እንግዲህ ህይወቱ ሲያልፍ በዚህ ያሳዝናል እና ኦልሞስት እንደዛ ሁና ነበር እና ፎቶ ልካልኝ ነበር እና ፖሊስ ኬዝ እንትን ብለን ነበር ዱባይ መስርተን ነበረ። ግን ያው ብዙም ፈርዘር ወደፊት አልሄደም ማለት ነው። ግን ዱባይ ላይ እንትን ብለን ነበረ ኬዝ መስርተን ነበረ። እንዴት ነው እሷ ዱባይ እየኖረች እሱ ጀርመን ሆኖ ላይክ አይ ዶንት ኖ። ይሄ የግለሰብ ጉዳይ ነው፣ በኢንተርፖል አይጠየቅ። የመንግስት ጉዳይ የሀገር ጉዳይ ሲሆን ነው በኢንተርፖል የሚጠየቀው። እንዴት ይጠየቅላታል? ላይክ እሱ ጀርመን ሆኖ በኤምባሲ ምናምን ምናልባት
እሷ ቢጨንቃት ነው ለፖሊስ ሪፖርት ያደረገችው። እነሱም እንደዛ ብለው ነው የነገሩን እና የሀገር ውስጥ ነገር ስላልሆኑ እነሱም ምንም መፈጸም ምንድነው የሚባለው ወደፊት ለመውሰድ አልቻሉም ማለት ነው። ግን ያንን አድርገን ነበረ ለመጀመሪያ ጊዜ ማርቆስ ባንተ ለመጀመሪያ ጊዜ ማርቆስ ወይም ቢኒያም ጌታቸው በትክክለኛ ስሙ ቢኒያም ጌታቸው፣ በሶሻል ሚዲያ ስሙ ማርቆስ። ብዙ ስሞች አለው፣ አሞራው ምናምን ብዙ ስሞች አሉት። ብቻ እሱ በአንተ ፎቶ እንደሚጠቀም ለመጀመሪያ ጊዜ ያወቅከው መቼ ነው? በየትኛዋ? 2016 ወይ 2017 ላይ ነው። እሺ በኢትዮጵያ አቆጣጠር ነው በፈረንጅ? በፈረንጅ አቆጣጠር። በፈረንጅ 2017 ማለት እኮ አሁን 2025 ነን። ብዙ አመት ነው። ብዙ አመት አለው እና ላይክ አንዳንዴ ቆይ ልጨርስልሽ እና እንደዛ ነው ላይክ አካውንት በእኔ ፒክቸር አድርጎ ሲናገር የነበረው እና ኢቨን አሁን ለምሳሌ ሌላ ሴቶች ምናምን ሲናገር እና አንዳንዴ ለእኔ ሲልኩልኝ ያ ኢቨን ፋይል እኔ ላይ የለኝም። ምክንያቱም በጣም የቆየ ስለሆነ እና ኦልሞስት የ8 ዓመት የ9 ዓመት ትንሿ እህቴ ስትወለድ የለጠፍኩት ፒክቸር ነበረ ማለት ነው። እሱ ራሱ አላት እና አሁን እሷ 6-7 ዓመቷ ሊሆናት ነው እና ይሄን ያህል ነው ላይ ሰውየው በጣም እንትን ብሏል ላይ እና እንደዛ ነው ሰውየው ማለት የ6 ዓመት የ7 ዓመት እንትን ብሏል እና ብዙ ሴቶች ላይ ሌላ ኢንስታግራም ላይ ምናምን ይጠይቁ እንደዚህ አንተ ነህ ወይ ምናምን ብለው ያናግሩኝ ነበረ 18 19 20 ላይ አንተ የዱባይ ልጅ ሲሪየስ እንደሆነ ኬዙን እስክትነግረኝ ድረስ ማለት ነው። ግን ሁልጊዜም ሴቶች እንደዚህ አንተ ነህ ወይ ብለው እኔን አፕሮች ሲያደርጉኝ በምጠቀመው ኢንስታግራም ላይ እዛ ላይ ለጥፍና ስቶሪ ላይ ሰዎች እኔ እንዳልሆንኩ ለመናገር ሞክራለሁ። እና ሌላ ነገር ደግሞ መናገር የምፈልገው እነዚህ የሚያናገራቸውን ሴቶች እና ወንድሜ አንተ ሲሪየስ እንደሆነ ጉዳዩ የገባክ ዱባይ ያለችዋ ትናንትና ስሟን ጠርተን ነበር። አሁን ግን ደግመን የሰው ስሟን እንጠራም። ትናንትና ማን ነው ዱባይ ያለችዋ መድኃኒት የጠጣችዋ ልጅ ከእሷ ኬዝ በኋላ ነው ይሄ ጉዳይ ሲሪየስ ነው በጣም ማሳወቅ አለብኝ ብለክ ያሰብከው ከእሷ ኬዝ በኋላ ነው። ከዛ በፊት ብዙም ቦታ አልሰጠነውም። ምክንያቱም ሌላም ሰዎች እንደዚህ ያደረጉ ነበረ። የኔ ፎቶ ይጠቀሙና ያናግሩ ነበር፣ ግን ብዙም የገፋ ነገር አልነበረም። ላይ የተወሰኑ ልጆችም እንደዚህ ያደረጉ ነበረ። ብዙም እንደዚህ በጣም የመረረ ነገር አልነበረም ማለት ነው። የእሱ ኬዝ ግን በጣም ተለየ እና እንደዛ እንትን አለ እና በቃ ሰውየው እኔ እና እሱን በቃ ላይ አንድ ነው አድርጎ የሚያምነው ማለት ነው። እንዴት ነው ልበልሽ፣ በቃ ራሱን እኔ እና አድርጎ ነው የሚያምነው በስትክክል እና ተመሳሳይ እንዳልኩሽ ትናንትና ራሱ ተመሳሳይ እንትን አለ ንቅሳት አለ እኮ ላይ ያንተ አይነት ንቅሳት ተነቅሷል። አንደኛ ያንተን ንቅሳት ኮፒ አድርጓል። ሁለተኛ አንተን ቀድሞ ተዋውቆ ታሪክህን ጠይቆሃል፣ ተግባብታችኋል፣ ቁጥርህን ሰጥተከው አውርታችኋል። የዛሬ ስንት ዓመት ነው ያወራችሁት? ይህን ነገር ከመጀመሩ በፊት 2016 ላይ እንዳልኩሽ ማለት ነው። እኔ የመጣሁት ወደ አሜሪካ ወደዚያ 2016 አካባቢ ነበር የመጣሁት ወደ አሜሪካ ማለት ነው። እና ገና ሀይ ስኩል ተማሪ ነበርኩና አበሻ ምናምን አካባቢ ላይ አልነበረም እና መጀመሪያም ሲያናግረኝ እንደዚህ የአበሻ ስልክ ቁጥር የአሜሪካ ስልክ ቁጥር ስለነበረ ምናምን አበሻ ብዬ ደስ ብሎኝ ነበረ ወገኔ ብዬ ማለት ነው። እና እንደዛ ነው የጀመረው ማለት ነው። ከዛ እንደዚህ ሲጠይቀኝ ላይ ኖርማሊ ነገርኩት፣ የሚፈልገውንም ነገር ነገርኩት። ማዘርህ እንዴት ነች ምናምን ስለ ቤተሰብ በጣም ጂኑዊኒ ላይ እንዴት ነው ጥሩ ሆኖ ነው የቀረበኝ ማለት ነው። እና እናቴ ጥሩ ነች ምናምን ብዬ እነግረዋለሁ ማለት ነው ስላለው ነገር እና በሚገባ በቃ ልጅም ስለነበርኩ እንደዛ መናገር አልነበረብኝም። ግን አሁን ገብቶኛል ምንም ለማንም መናገር እንደሌለብሽ እና የተወሰነ ያህል ኢንፎርሜሽን አለው ስለ እኔ ማለት ነው። ከዛ ሴቶቹን ሲያናገራቸው ደግሞ እንዴት እንደሆነ አላውቅም፣ የሚጠቀሙትን ኢንስታግራም ይሁን ፌስቡክ ይሁን ምን ይሁን አላውቅም፣ እኔን ብሎክ ያስደርጋቸዋል። ዋትሳፕ ላይም እኔን እንዳያገኙኝ ማለት ነው ብሎክ ያስደርጋቸዋል። ሳምሃው አሮን ነው ሀው እንደዛ አድርገው ብሎክ ያስደርጋቸዋል ማለት ነው። ሰው እነሱ እንዳያገኙ ሜቢ በእነሱ ኢሜይላቸውንና ፓስዋርዳቸውን እየተቀበለ አካውንታቸውን ሳይኒን እያደረገ እራሱ ይሆናል ሰርች አድርጎ ብሎክ የሚያደርገህ እንጂ ይሄን ልጅ ብሎክ አድርጉት ካላቸው ይጠራጠራሉ ብሎ ያስባል። ቴክስት ላደርግላቸው እንኳን ስፈልግ ብሎክ ተደርግ ያለው ማለት ነው። እነሱም ደርሼ ስላለው ነገር እንትን ማለት አልችልም እና
እንዳልኩሽ የዱባይዋ ላይ ጀምሮ ይሄ ነገር በጣም ያቆማል ብዬ ነበር ያሰብኩት። ምናልባት ከአንድ አመት ከሁለት አመት በኋላ በቃ እንደማይሆን ነገር ሲገባው ያቆማል ብዬ ነበር። ግን ሰውየው አያቆም። ብዙ አካውንት አለው እና ቢንጎ ላይ 2-3 አካውንት አለው። ቲክቶክ ላይ 3-4-5 አለው። 2 ያስደልቸዋለሁ። ደልቶ ይሁን ብሎክ አድርጎኝ አላውቅም። 2 ያስደልቸዋለሁ እና ሰውየው በቃ እንደዚህ ነው። ወይ አካውንት እየገዛ ምናምን እንትን ይላል ማለት ነው። አካውንት እየገዛ እኔን ብሎክ ያደረገኝና እዛ ላይ እንደሚፈልገው ያደርጋል። እና ሰውየው በጣም እንትን ነው ላይክ ምንድን ነው የሚባለው ማኒፕሌተር ነው። ላይክ ሰዎችን ጭንቅላት ጌም በጣም ጎበዝ ነው እና ሴቶቹንም እንደዚህ እያደረገ እኔን ብሎክ እያስደረጋቸው ነበር። ስለዚህ እሱ ነው። እኔ ፎቶን የሆሳምን ፎቶ እና የማርቆስ ወይም ቢኒያም ጌታቸውን ፎቶ አድርጌ ቪዲዮ ሰራለሁ። ስክሪን ሪከርድ የምታደርጉ ሰዎችም ስክሪን ሪከርድ አድርጉ። በዚህ ፎቶ የዚህ ፎቶ ባለቤት ማርቆስ እሱ ነው። በሆሳም በዚህ ልጅ ፎቶ እየተጠቀመ እስካሁን ድረስ 83 ሴቶችን አጭበርብሯል። እና እኔ እንዳልሆንኩኝ እወቁልኝ በላቸው። ስክሪን ሪከርድ አድርጉ። አንተ እንዳልሆንክ እኔ አይደለሁም። እና በተለይ ደግሞ ስለ ሃይማኖትና ስለ ብሔር ገብቼ ተናግሬ አላውቅም። ላይቭም እንዴት መግባት እንዳለብኝ ራሱ አላውቅም። እና እኔም ራሱ ቪዲዮ ለመስራት ሞክሬ ትክክለኛ ፔጅ ለመለጠፍ ሞክራለሁ ማለት ነው። ግን እኔ አይደለሁም ሳናገራችሁ የነበረው። ስለ ሃይማኖት ገብቼ ተናግሬ አላውቅም። ስለ ብሔርም ገብቼ ተናግሬ አላውቅም። እና ሰዎች ላይ የገባ ላይቭ ላይ የገባ ይሳደባል፣ በጣም ይሳደባል እና ሰዎችን አስቀይሟል። እና ዲኤምቪ ላይም እዚህ በምኖርበት ሰዎች ራሱ ያስፈራሩኝና እያስፈለገኝ ነበረ ሰውየው። ምክንያቱም የተናገራቸው የነበረው ሰዎች ስለነበሩ ማለት ነው። እና አሁንም ሰው እንዲያውቅልኝ የምፈልገው ነገር እኔ አይደለሁም። ሆሳሚ ማይ ቴክስት ሜሴጅ ካላገኛችሁ እኔ አይደለሁም። አንድ አካውንት ፔጅ ነው ያለኝ ኢንስታግራም ላይ ሆሳሚ እና እዚህ ላይም ሆሳሚ እና ሌላ ሜሴጅ ላይ ካገኛችሁ እኔ አይደለሁም። አመሰግናለሁ። በጣም ጥሩ። ምክንያቱም እሱ በጣም ብዙ ሴቶችን በቪዲዮ ያስፈራራል። ሰው አንድ ወንድም ወይም እህቱን ያስፈራራበት እህቱ በሱ ምክንያት ራሷን ያጠፋች ወንድ ካለ አንተን ሊበቀልክ ይችላል። ምክንያቱም የሚያውቁክ በአንተ ፎቶ ስለሆነ እሱ ይሄን ስራ የሚሰራው በአንተ ፎቶ ስለሆነ ሴቶችን ራቁት ቪዲዮ እየቀረጸ ቪዲዮ ኮል እያወራቸው የተለያየ ነገር እያስላካቸው የሚያስፈራራቸው ምን የሚላቸው በአንተ ፎቶ ስለሆነ እነዚህ ሰዎች የተጎዳበት ቤተሰብ አንተን ሊተናኮሉክ ሊጎዱክ ስለሚችሉ ይሄን ማድረግ ግድ ነው። ወጥተክ አንተ እንዳልሆንክ መናገር ግድ ነው እና እሱ እንዳልሆነ ይታወቅለት። እኔም ፎቶውን ለጥፌ ቪዲዮ ሰራለው። ከዚህ በኋላይም በማርቆስ ምንም አይነት ሴት መታለል ቪዲዮ መቀረጽም ሆነ ምንም ነገር ሊደርስባት አይገባም። ዛሬ እመጣለሁ ብሎ ነበረ። እንግዲህ ምንም አይነት ማስረጃ ስለሌለው አልመጣም። እያንዳንድሽ ጉድሽን መጥቼ ዘረግፋለሁ፣ እኔ ነኝ እንደዚህ ነኝ ብሎ ነበር። ይኸው አልመጣም። አይ ሁሌ ነው እንደዚህ የሚለው፣ ያስፈራራል እንጂ ማለት ነው። ምንም አይነት ፕሩፍ የለውም፣ ምንም አይነት መረጃ የለውም። ሁሌ ያስፈራራቸዋል። እንዴት እንደሚፈሩም አላውቅም። ያስፈራራቸዋል ግን ቪዲዮማ አለው እየላከላቸው። ለዛ እኮ ነው የሚፈሩት። በባዶ ሜዳ መስል እንደ እየላከላቸው። የስ አሁን ስቶርሚ ለእሷ ነው 83 ቪዲዮ የላከላት። ትናገር፣ የእሷ ተራ ነው። ቀጥ ይህጤ ይኸውልሽ፣ በመጀመሪያ እዚህ ጋር ዊአር ኦፕን ምንም ግዴታም የለባትም። ለማንም ማብራራት አይጠበቅባትም። የደረሰባትን እሷ ታውቃለች። 3 ዓመት በፊት ነው ይሄ ነገር የተፈጠረው። ገባሽ? እዚህ ጋር ደግሞ በፈጠረው ነገር ነው መታ ልታወራ የቻለችው። ለራሷ ብላ አይደለም መታ እዚህ ጋር የምታብራራውም የምትናገረው። ማንኛውም ሰው መቶ ጃጅ ሊያረጋት አይገባም። በመጀመሪያ ደረጃ ለምን ኦልሬዲ የእሷ ነገር ተፈጥሯል። 3 ዓመት ሆኖታል። ቤተሰቦቿ አውቀዋል። የሚሰድባትም አጋጣሚ እየጠበቀ ይሰድባታል። በየአፕሊኬሽኑ ፎቶዋንም ቪዲዮዋንም ይፖስታል። ገባሽ? እዚህ ጋር እሷ እዚህ ጋር ያለችው እሷን እንትን ለማለት ሳይሆን ለሰው ብላ ነው። እዚህ ጋር አሁንም ሰው መጥቶ የሚናገራትም የሚሰድባትም እንዲህ አይደለም ውሸታም ነሽ እውነት ነው ምናምን የሚላትም ገባሽ? የእሷ ኦልሬዲ አልፏል። ከቤተሰብ ምንም የለም አይደል እንዴ? ማንም የሚያኖራት የለም፣ የሚያስተዳድራት የለም።
ይህ ነገር ተፈጥሯል። በቃ ተሳሳተች፣ ሰው ነች፣ ተሳስታለች። ኦልሬዲ ተፈጠረ። ግን ከ3 ዓመት በኋላ እዚህ ጋር ስትሰማ ሴቶችን እንደዚህ አድርጓል ስትባል ነው መታ እዚህ ጋር እኔንም እንዲያርጎኛል ብላ ያወራችሁ። ገባሽ? ለመጀመሪያ ጊዜ የእሷን ቪዲዮ ላከልኝ ለእኔ ነው። ልጁን አላውቀውም። ሩሜን ከፍቼ እየተጫወትኩ ነበረ። ቪዲዮ ላይ ማነው ቢጎ ላይ መቶ ለእኔ ነው የላከልኝ። ሲልክልኝ 24 ሰዓት ነው የለመንኩት፣ እያለቀስኩ ነው የለመንኩት። ስለምን በፍጹም እለቅባታለሁ፣ እንዲያደርግባታለሁ፣ እንዲሆናለሁ ምናምን ስል እሷን ሳወራት ታዩ ይልቀቀው፣ ከለቀቀው ቤተሰቦቼ ጋር ለቋል፣ ቤተሰቦቼ በላይ የለም አለች። ከዛ የእሷ ይገርምሻል እንደ ሌሎቹም ሴቶች አለኝ ብሎ 83 ሴቶች ቪዲዮ ነው የላከልኝ። ገባሽ? ከነ ስልክ ቁጥሩ ከነ ቢጎት ፕሮፋይሉ ከነ ድምፁ እስከ ሁሉ ነገር ማስረጃ አለኝ። ገባሽ? መስጠት ካለብኝ ለምሰጠው ሰው እሰጣለሁ። እኔ ለማንም እዚህ ጋር መጥቼ መበተን ምናምን አልፈልግም። ከሱ በምንም አልሻልም። ይሄን ነገር ካደረግኩ በፍጹም ለማንም እንዳሰጭ። እሺ ይህን ነገር ሰው ስሜታዊ ስለመሆኑ ማውራትም ካለብኝ እሱን ለማውራት ነበር እዚህ ጋ የመጣሁት። ገባሽ? እሱን አገኘዋለሁ ብዬ ነው እንጂ ሌላ ነገር ለማውራት ምናምን አልነበረም የመጣሁት። እሱን ባገኘው እኔንም ስለሚያቀኝ ምን እንደላከልኝ ስለሚያውቅ እኔም ፊት ለፊት መጥቶ አያወራኝም። አቅሙም የለውም። እንደዚህ አይነት ነገር ያደረገ ሰው ቀና ብሎ መሄድም እኔ እንጃ አላውቅም። ሰውም አይደለም ወንድም አይደለም። ገባሽ? እሱ አሁንም በሌላ አካውንት በሌላ እንትን ቁጭ ብሎ እየሰማኝ ነው። ያቀኛል ምን እንደላከልኝ፣ ስንት ጊዜ እንደለመንኩት፣ አልቅሼ እንደለመንኩት ተው እንደዚህ አታርግ ብዬ እንዳልኩት በደንብ ያቀኛል። ማን እንደሆንኩ በደንብ ነው የሚያቀኝ። ከነ ስልክ ቁጥሩ ከነ ቢጎ ፕሮፋይሉ የዚህ ልጅ ፕሮፋይል ነው ያለው የዛን ሰዓት ሲጠቀም። ከሁሉም በላይ ደግሞ የሚያመው 3 ዓመት ሙሉ እች ልጅ እየተሰደበች ከማንኛውም ሰው ጋር ስታወራም ስትናገር በየአፕሊኬሽኑ በእንደዚህ አይነት ነገር እያሸማቀቋት ይሄንን ሁሉ ችላ እዚህ ጋር ደግሞ መታ እህቶቼ ላድን ባለች ማንኛውም ሰው መጥቶ አፉ መክፈት አይጠበቅበትም። ገባሽ? ዝም ማለት እኮ ትችላለች። የእሷ ነገር አልፏል። የሆነ ነገር ሆይ ሆይ ቢባል ለጊዜው ነው። ቀድምም መሀል ገብቼ ያላወራሁት የሆነ ሌላ አይነት ነገር እንዳይፈጠር ብዬ ነው። እኛ በምንገናኝበት እንገናኛለን እዛው። ለምን ላከላት የምትሉ እሷ ዊ አር ኦፕን ጓደኛ ናት እና እንደዚህ ነው የሚያደርገው። መጀመሪያ ሲጀምር ከጓደኛ ነው የሚጀምረው። አንድ ቪዲዮ የያዘባትን ሴት መጀመሪያ ለጓደኛዋ ነው የሚልከው። ከዛ ለወንድም ለእህት እያለ ነው ሲያስፈራራ። መጀመሪያ ከጓደኛና ከቤተሰብ ነው የሚጀምረው የሚልከው ሚዲያ ላይ። ከዛ ሚዲያ ላይ ያወጣዋለሁ እያለ ያስፈራራል። መጀመሪያ ለቤተሰብ። ለዛ ነው ጓደኛዋ ስለሆነች ነው ይላከላት። ኦኬ ስቶርሚ ከጨረሽ አበበች ትቀጥል። ጨርሰሻል? ነው እኔ ጨርሻለሁ። ኦኬ እሺ አበበች። ለትክክለኛው ሰው መረጃውን ስጪ ለምትይኝ ሰው አውሪኝና እሰጣለሁኝ። በተረፈ እሷም ግዴታ የለባትም። ገባሽ? እዚህ ጋር መታ የመዘለፍ የመሰደብ እንትን የለባትም። ማነው ሚውት ያላረገ ሰው አለ እንዴ? ለማንም ሰው እንዳትሰጪ፣ እናወራለን። ለህግ አካላት ብቻ ነው መረጃ የሚሰጠው፣ ለማንም አይሰጥም። እሺ አበበች። የሆነ ሰውዬ ደውሎ ነበር ማለት ነው። ጀርመን ውስጥ የሚጠራበት ስም ወይ እጁን የሰጠበት ስም ኬዝ ያስገባበት ስም የሚያውቅ ማንም ምንም ነገር አንፈልግም። ራሱ ሊሆን ይችላል በሰው የሚያስደውል። ማንም ቢደውልብሽ አይመለከታችሁም ብለሽ ዝጊባቸው። እኛ ለህግ አካላት ብቻ ማስረጃዎቻችንን እናስረክባለን። አለቀ። እሺ ውዴ። እንዴ የሆነ ነገር የህግ አካል ነኝ ምናምን ብለው መረጃ ተቀብለው የሰው ቪዲዮ እና ፎቶ ለመበተን ከማንም ምንም አንፈልግም። ቀጥታ ለህግ አካላት ይሰጣል። አለቀ። ጨረስን። እየደወላችሁ ምንም ነገር እንድትሉ አንፈልግም። ቴንኪዩ። ራሱ በሰው ሊያስደውል ይችላል። ራሱ
የህግ አካል መስሎ ሊቀርብ ይችላል። አንቀበልም። እሺ ስዊት አውርታለች። ማን ነው ያልተናገረው? የአውሮፕ እናት መጀመሪያ ሳትጨርስ ነበር ቅድም የገባው ልጅ አቋረጣት። ትጨርሳለች። ከዛ ወደ አበበች እንሄዳለን። አይሰማም ማሬ ድምፅሽ። እኔ ላውራ ወይስ ትጨርስ? ዊያሮፕን ጨርሰሻል? አልጨረስኩም ብለው ነበር ቅድም ልጁ ሲያወራ። ለዛ ነው ያኛው ልጅ ወጣው። ቅድም እንዳለችሽ ልጁ የተነገረሽ ኢንፎርሜሽን በአጠቃላይ ውሸት ነው። በቃ ምክንያቱም ሙሉ ነገሩ የምታውቀው መረጃውን የሰጣት ለጓደኛዬ ናት። ሌሎች ልጆች አሉ። እሱ ጨርሶ አልነበረበትም። እስካሁን የተናገረው ንግግር ሁሉ ውሸት ነው። ብር በልታለችም ተብያለሁ። ሁሉም ብለውኛል። ነት እንዲሰማው ብዬ እየተጫወትኩ ያለሁበት ቤት ትቼ እወርዳለሁኝ፣ እወጣለሁ ማለት ነው። እሱ ግን የሆነ ቦታ ላይ ሲያገኘኝ ያባረኛል ከዛ ቤት ማለት ነው። ምክንያቱም በቃ እኔ ከዚህ በኋላ ምንም እንትን አይልም ብዬ ስለማስብ ማለት ነው። ከዛ ከነ ስቶርሚ ጋር በጣም ጀለስ ሲሆን ስቶርሚ አሉ በጣም ብዙ ጓደኞች አሉ፣ ጥሩ ጥሩ ጓደኞች አሉ። እግዚአብሔር የተመሰገነ ይሁን። ከእነሱ ጋር ጀለስ ሆኖ ነበረ። ከዛ ከእነሱ ጋር ለመቀላቀል ግዴታ ለእነሱ ፋይል መስጠት አለበት። እኔ መውጣት አለብኝ ከዛ አፕሊኬሽን ላይ። ስለዚህ ያደረገው ምንድን ነው? ለስቶርሚ ላከላት። ከዛ ስቶርሚ እኔን ጠራችኝ እና በውስጥ ማለት የዛን ቀን እንደውም እኔ አልገባውም ነበረ አፕሊኬሽኑ ላይ በጀለስ ያስጠርታኝ መስመጣ የእሱ ልጅ ይሄ ፕሮፋይሉን ፒክቸሩን ላከችልኝ የሚጠቀምበትን። ይሄ ልጅ ታውቂዋለሽ ትለኝ። አዎ አውቀዋለሁ ስለ እንደዚህ እንደዚህ ነገር ልኮልኛል ምናምን አለችኝ። እሺ ምናምን አልኳት። ከዛ ላውራችሁ አለችኝ። እሷና አንድ ጓደኛዋ ዴች የምትባል ጓደኛ አለች ማለት ነው። ሁለቱ በዛ ላይ በሰዓቱ ለእኔ በጣም ስፔሻል ሰዎች ናቸው አሉ። ጆም አለ፣ ዴችም አለች፣ ዞላም አሉ። ብቻ ምርጥ ምርጥ የምላቸው ሰዎች ነበሩ በሰዓቱ ከኔ ጋር ፋሪቲም። ከዛ ዴችና ፋሪቲ ጠሩኝና እዛ ሄድኩኝ ፕራይቬት የሚባለው። ከዛ ምን አለ ስገባ በቃ እነሱ ሴት ልጅ ነሽ፣ ነገ በህይወትሽ ብዙ ነገር ያጋጥምሻል፣ በቃ እንትን በዩ ነገሮችን አረጋጊ ምናምን አሉኝ። ከዛ ገባው። ስገባ ፎቶ ለሌላ ሰው ልካለች። አንድ ቤሮት ላለችው ጓደኛዋ ያወራት ነበር መሰለኝ አይደል ነው። እሷን ለሷ ልጅ ትልቅ ሰው ነው እያለች ታስወራብኛለች። እኔ እኮ ለልጅቷ አላወራሁላትም፣ ሰበብ ሲፈልግ ማለት ነው። ኧረ አላወራሁባትም አልኩት። ከዛ በቃ የኔን ስም እንዳትጠራ። ከዛ እኔ ስምህን አልጠራውክም። እኔ ስትመጣ ራሱ ትቼልክ ነው ቤት የምወጣው፣ ግን ፈርቼክ አይደለም። እንደውም እስካሁን ድረስ ቢጎ ያልጠፋሁበት ዋነኛ ምክንያቴ አንተ ነህ፣ እየጠበቅኩ ነበር አልኩት። እኔን እንደማስፈራራት አትችልም። ከዛ ብዬ እኔ በቃ እሺ እኔ ወዳታለሁ፣ አከብራታለሁ። በቃ እነሱን የሚላቸው እህትየው እኔ በጣም ነው መወዳት፣ በጣም ነው ማከብራት፣ ከዚህ በኋላ አልደርስባትም ምናምን ብሎ ተሰነባብተን ወጣን። ከዛ የሆነ ቀን አንድ የሰፈሪ ልጅ አለ፣ ለእሱ ነግሬው ነበረ። ልጁ ተመልሶ መጥቷል ብዬ ስለነገርኩት ሲያየው የሆነ ቤት ተናደደበት። በጣም ስለተናደደበት ሰደበው። በወጣት ፕሮፋይል ቁጭ ብለህ እዚህ ታወራለህ እኮ ብሎ ስድብ አደረገው ልጁ ማለት ነው። ሲሰድበው ድጋሚ ልጆቹ ጋር ደውሎ አሁን ነው ማወጣባት ምናምን። ከዛ እነሱ ድጋሚ ጠሩንና ምንድን ነው አልኩት። ነግረሽዋል? ከዛ እነሱ ከኛ ሌላ የሚያውቅ ሰው አለ? አዎ አንድ ጀለስ ያውቃል። እኔ ስሙን መጥራት አልፈልግም፣ የሰፈር ልጅም ስለሆነ የሚያውቅ ልጅ አለ ምናምን አልኳቸው። ከዛ እሺ እነሱ አሉ። ከዛ ምንድን ነው የምትፈልገው? በቃ እኔ እለቃለሁ ምናምን። በቃ እነሱ ተጨነቁ፣ ለመኑት ምናምን። በጣም ቢለመን እምቢ አለ። ከዛ በቃ አንድ ነገር ልንገርህ አልኩት። እኔ አሁን ሁሉንም ለመቀበል በቃ ለመቀበል ምኑንም ነገር ለመቀበል ዝግጁ ነኝ። ምክንያቱም እኔ ያሳለፍኩትን ያለቀስኩትን የተጎዳሁበትን ሁሉ እኔ ነው የማውቀው። ሶ አድርገው ብዬ ትቼው ወጣሁ። በቃ በተለያየ አካውንት ይመጣልኛል ስክሪንሻቶች ምናምን፣ እንደዚህ ሊደረግብሽ ነው ተጠንቀቂ ምናምን። ይሁን አልኩኝ፣ ተለቀቀ። በቃ ምክንያት ዋነኛ እንትኑ ከዚህ አፕሊኬሽን ላይ ተጥፋ ተብሎ ነው ቤተሰብ ጋርም ተላከ። ከዛ በኋላ ፎቶን አወጣሁበት። በቃ በየቤቱ ሲገባ ቪዲዮ ክፈት ማለት ጀመርን።
በየቤቱ ሲገባ እየተከታተልን ቪዲዮ ክፈት፣ ከዛ ብር ሰጥቻታለሁ 500,000 ብር ብሎ አስወራብኝ። ከዛ እነሱም የነበሩት ያልኩሽ እነዚህ ራስ ጆ፣ ዞላ፣ ፋሪቲ፣ ዴች፣ ፋያ ምናምን የሚባሉ ልጆች አጠገቤ ነበሩ። እነሱ ረዱኝ። በቃ ኖርማል ነው ጠንከር በይ ምናምን ብሎ እነሱ እንትን አሉልኝ ማለት ነው። ተረጋጊ ምናምን ብለው አሉኝ። በቃ እሱም እነሱ ናቸው በየገባበት በቃ እየገቡ ፎቶውን እንትን እያሉ በቃ እየለጠፉ ማለት ኢቨን ፎቶውን እንኳን ቤቴ ላይ ስለጥፍ አትለጥፊ አንሺ። አንዴ ዊአር ኦፕን አንዴ ማሪ ሚኪ ነው የሚለው። ሚኪ ምንድን ነው ጉዳዩ? ይመለከትሃል? ሀይ እንዴት ናቸው? ይመለከተኛል። አውርተን ስለነበረ ነው የምናወራው ነገር ስላለ ትጨርስ ሆነ ቆያ። ይቅርታ ጉዳዩ እንደሚመለከቱና እንደማይመለከት ለመጠየቅ ነው። ትጨርስና እሷ ትቀጥላለህ። ከዛ በኋላ በቃ እነሱ እንደውም በቃ ኖርማል እኮ ነው በቃ ሴት ልጅ ስታፈቅር እንደዚህ ልታደርግ ትችላለች ምናምን ብለው እነዚህ ልጅ እንትን አሉ እና በገባበት እየተከታተሉ በቃ እሱ ማሸማቀቅ ጀመሩ። ቪዲዮ ክፈት ምናምን ተባለ። ቪዲዮ ክፈት ሲባል ነገ ከፍታለሁ እያለ ከቤቱ ይወጣል። ከዚ የሆነ ጊዜ እንደዚህ እኔ ስቶርሚ ምናምን ሆነን የሆነ ቤት ገባንና ቪዲዮ ክፈት ተባለ። በቃ ፕሮፋይሉ ተዛባ። ከዛ ቪዲዮ ክፈት ሲባል ነገ ከፍታለሁኝ ብሎ ቀጠሮ ሰጠ። ከዛ ነገ ሳይሆን ዛሬ ክፈት፣ አሁኑኑ ክፈት አልኩት። ነገ ነው የምከፍተው እኮ ቤቱ ወደ ቪዲዮ ተገለበጠ። ክፈት ሲባል ነቅሎ ወጣ፣ ትቶ ወጣ ማለት ነው። በ2 ዓመቴ የዛሬ ዓመት አገኘሁት። የዛሬ ዓመት መጥቶ ይሄ ዱርዮ 24 በሚለው መጥቶ ፕሮፋይልን ቼክ አድርጎ ነው ያገኘሁት። ፕሮፋይልን ቪዚት አድርጎ አገኘሁት። ቲክቶክ ላይ ነው አይደል? ቢጎ ላይ እዛ ላይ መጥቶ ነበረ። ዱርዮ 24 በሚል ነው የመጣው እዛ ላይ። አሁን የዛሬ ዓመት ሲመጣ በዛ ከ2 ዓመት በኋላ የዛሬ ዓመት መጣ። ከዛ ሲመጣ ፕሮፋይልን እንዴት እንደሆነ አላውቅም ቪዚት አድርጎት ነበር። ከዛ የሆነ ቤት ቁጭ ብዬ ሲመጣ ሼባው መጣ አለው አልኩት። ከዛ ለካ ስሰማ የሆነች ልጅ እያበሰለ ከቢጎይ ከዛ እያስጠፋት እንደሆነ ሰማ። ልጅቷ ሆስት ነበረች። በቃ አስወጥቷት አትጠቀሚ ሙሉ ወጪሽን ይሸፍናል ብላት መጠቀም አቆማ ነበር። አካውንቱ ማቃቸው ልጆች በእሷ አገኘኋቸውና ተደውሎላት መጣች። አወራኋት። የዚህ ልጅ ቪዲዮዎችን ሁሉ ላከችልኝ። በማን ነው የሚያወራ ስላት በዚህ ልጅ እንዳለ ከልጅነቱ ጀምሮ ያሉትን ቪዲዮዎች፣ ፎቶዎች እንዳለ ላከችልኝ። ታውቂዋለሽ በቪዲዮ ስላት አላውቀውም አለች። ግን ከውሾቹ ጋር ያለውን እያንዳንዱን ኤቭሪቲንግ የላከላት ሆሳማ። አንተ የልጅነት ፎቶዎችህን ፖስተካል ኢንስታግራምክ ላይ ኬታ መጣ? የልጅነት ፎቶ የልጅነት ማለት ይሄ በዚህ እድሜዋ ሳይሆን የሆነ ቲኔጀር ምናምን እያለ ኢንስታግራም ላይ ከስንት ዓመት ጀምሮ ነው ኢንስታግራም መጠቀም የጀመርከው? ኢንስታግራም አካውንትክ ስንት ዓመቱ ነው? ቆይቷል። 2016 ምናምን የነበረው ኢንስታግራም ሆነ 9 ዓመቱ ነው ማለት ነው ኢንስታግራምክ። ያ ኦኬ እሺ። ከዛ ቪዲዮ አውርተሽ ታውቂያለሽ ስላት አላውቅም፣ ግን ቪዲዮዎች ይልኩልኛል ብላ በብዛት የዚህ ልጅን በብዛት ፎቶ ልኮላታል። ፎቶዎች፣ ቪዲዮዎች። ከዛ ይሄ አይደለም ይሄ ነው ብዬ የዚህን ሰውዬ ፎቶ ሰጠዋት። ሸመጠጣት። ከዛ ድጋሚ ቪዲዮ ከፍታለሁ ቀጠሮ ስጡኝ ብሎ ድጋሚ ጠፋ። በአመቴ አሁን ባለፈው እዚህ ጋር አበበች ስታወራ አገኘሁት። የአበበችን ሪከርድ አግኝቼ ነው እኔ አበበችን ያወራኋት። ከዛ አውሪኝ ስላት እሷ ማወራችኝ ያለ ታሪኩን ስነግራት አመነችኝ። በዛ ምክንያት ነው እኔ እዚህ ለመምጣት የበቃሁት። እዚህ ጋር የምትሳደቡ ሰዎች መሳደብ ትችላለህ። ኮሜንታተሮችን ታያቸው ማሪኛ መልሳት ማናገር እንዳለችሽ ጓደኛ እንዳለችሽ እኔ በሰዓቱ እንትን ብዬበታለሁ። አሁን ግን ለማንም እኔ ምንም መልስ አልሰጥም። ኤኒ ታይም በሰዓቱም ሆነ አሁንም ሆነ ለማንም ራስሽን ኤክስፕሌን ማድረግ አይጠበቅብኝም። ግን ታያቸው ልንገርሽ አንድ ነገር። ስለዚህ አሁን ለማርቆስ ቲክቶክ ላይ ለመጋለጥ ማለት ነው ቢጎ ላይ አንደኛ አበበች ናት። ያ ቲክቶክ ላይ ለመጋለጥ ለምን እኔ የዛሬ ዓመት ነው ማርቆስን ቲክቶክ ላይ የማውቀው። ቤቴ ገብቶ እርዳታ 50 ሺህ ነበር ቃል የሚገባው። ኦኬ 50 ሺህ ቁጥሩን ተቀብዬ ዋትሳፕ ላይ ደረሰኝ ላክ ስለው እኔ እኮ በጣም ብዙ ስለምረዳ ደረሰኙ አሁን ለስንቱ በአንድ ቀን 20 ቦታ ነው አስገቡ ምላቸው እንትኖቼን ምንድነው ማናጀሮቼን ነው ምኖቼን እና ላይክ
አልጠይቃቸውም። ደረሰኝ ታውቂያለሽ፣ ደረሰኝ ብጠይቃቸው ያላመንኳቸው ይመስላችኋል። እና አስገብቻለሁ ሀቢባኔ ለ50 ሺህ አታምንኝም? በቀን 10-20 ቦታ ነው 50-50 ሺህ የምረዳው ይለኛል። እኔ ደግሞ ደረሰኝ ግዴታ ነው እለዋለሁ። ከዛ በቃ መጨቃጨቅ ግን በየጊዜው ይመጣል። 50 ሺህ ቃል ይገባል በየቤቱ 50 ሺህ ደረሰኝ እና በቃ ይሄ ሰው መልካም ነው እውነትም እየረዳ ይሆናል። የባሰ ተናዶብኝ እርዳታ እንዳያቆም ብዬ ዝም አልኩት። 10 ደረሰኝ እያልኩ ስጨቃጨቀው እርዳታ እንዳይተው ብዬ ላሻልኩት። በቃ ለካ ፈጣሪ ግን ተጋለጥ ሲለው ሀቅ ይውጣ ሲባል ነው። አበበች እዚህ ቤት መታ አስታርቂኝ ብላ መጥታ መጀመሪያ አበበች ባይዘዌ አስታርቂኝ ብላ ነው የመጣችው። ከዛ እሷ መታ እዚህ ቤት ስታወራ ነው በጣም ብዙ ሴቶች በኢንቦክስ በድምፁ አውቀውት የጻፉላት። እሷ ግን የመለሰችው ላንቺና ለስቶርሚ ብቻ ነው መልስ የሰጠችው። በጣም ብዙ የታለች አበበች? አሁን ቆይ ኔትወርክ ነቅሏት ወጥታለች፣ ልደውልላት። እሷ ባትመጣ ኖሮ ይሄ ጉድ አይታወቅም ነበር። በድምፁ አውቀውት ነው ብዙ ሴቶች ያወሯት። ቁጥራቸውን ሰጣቸው ቴሌግራም ላይ ማስረጃ፣ መረጃ፣ ቪዲዮ፣ ስክሪንሻት፣ ቮይስ ኤቭሪቲንግ የላኩላት እና እድሜ ላበበች ብዙ እህቶችን ታድናለች። አበበች ደግሞ ቲክቶክ ተጠቃሚ ነበረች። ላይቭ የምትገባ ብዙ ፎሎ ያላት ብዙ ሺህ ፎሎ ያላት ነበረች። እሷንም እንደዚሁ ቲክቶክ ይቅርብሽ ጓደኛ ይቅርብሽ ብሎ ነው ወስዶ ጥግ ላይ ሴቶችን ለብቻ ያስቀርና ጥግ ወስዶ ለብቻ ለመጉዳት ይመቸዋል። ቆይ አበበች ጋር እስከምደውል ሰክሰስ አውራ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እንኳን ስለ ቲኬት ነው የማወራው። የሁለተኛውን ዙር ቲኬት ያላገኛችሁ ፎሎ አድርጉን። ባዮላ ያለውን ስልክ ተጠቀሙ። በውስጥ መስመር በዋትሳፕ መታችሁ ቲኬት እንፈልጋለን ካላችሁ ቲኬት እንልክላችኋለን። ቲኬቱ ምንድነው የምንድነው ካላችሁ በመላ ዓለም ላይ ስደት ላይ ያላችሁ አረብ ሀገር፣ አሜሪካ፣ ዩሮፕ፣ ኤዥያ፣ ሳውዝ አፍሪካ በመላ ዓለም ላይ ስደት ላይ ያላችሁ ለእናንተ ነው። የቤት እጣ ነው። የመጀመሪያ ዙር እጣ ጨርሰን የሁለተኛውን ዙር 3 ቤትና 4 ያለው ምንም አያመጣም። ምንም አታመጣም። ፖስት አድርገው በሉት። ምንም ነው ማያመጣው። ምንም ቢፖሰት ብርቅም ድንቅም አይደለም። ሀቡ ስልኬ ሊዘጋ ነው እና ከመዝጋቱ በፊት አውርቼ ልውጣ። ኦኬ። እኔ ትናንት እንደነገርኳቸው ነው ተዋወቃችን ምናምን እና ልጁን መጥቶ እንደተናገረው እኔ ቴሌግራም ላይ ለሽያጭ የቀረብኩ ሴት አይደለሁም። የራሴ ክብር ያለኝ ሴት ነኝ። እሱ ጋር ስሄድ ነው ክብሬን ያጣሁት። እሱም ችግር የለም መማሪያ ነው። ልጅ በሰዓቱ ልጅ ስለነበርኩኝ አሁን ላይ ማንም መጥቶ እንደዚህ አድርጌ ብለኝ የማድረግ አይነት ሴት አይደለሁም። በሰዓቱ ግን አታለለኝ። ጥሩ ሰው መስሎ መጥቶ ማለት ነው። እና እንትን ስክሪንሻት አካውንት ምናምን የላከውና ቮይስ ያስቀመጠውን ልኬልሻለሁ። የ24,000 ብር ጉዳይ ማለት ነው። እኔ ብሩን አሁን አልፈልገውም። ምንም እኔ ጋር መጥቶ ቫሊዩ የለውም። እና የምፈልገው ነገር አይድረስብኝ፣ አልደርስበትም። ቪዲዮ ፎቶ ምናምን የተባለው ይፖሰት። ከቤተሰቦቼ በላይ ማንም እዚህ ጋር የሚመለከተው ነገር የለም። ቢካዝ የሚያኖሩኝ ቤተሰቦቼ ናቸው። እነሱ እንደሆነ እንዳይተውታል። ስለዚህ ማንም ህዝብ ቢያየው በቃ አንድ ሰሞን ይወራል። አንድ ሳምንት ነው ወሬ፣ ከዛ እረሳል። ስለዚህ ጎሄድ እየሰማኸኝ ከሆነ ትላንትናም ነግሬሃለሁ። ምንም አይመስለኝም። በደንብ ቀጥል ጎበዝ። ሲቀጥል ደግሞ ስለ ኦሳም ለእኔ ያለኝ እህቴን ደፍሮብኝ አሜሪካን ሀገር ዲኤንኤ ሲመረመር የእሱ ጥፍርና የእሱ ምናምን ተገኘ እህቴ ላይ ነው ለእኔ የተባልኩት። ስለአንተ ያወራው ይኸውልህ፣ እሷ ሌላ ታሪክ ስለአንተ ፎቶክን ስለሚጠቀምበት ለዊአር ኦፕን ያወራላት አንተ ያክስቱ ልጅ እንደሆንክና በሴት ፍቅር እንዳበድክ ሴቶች ስላሳበዱክ አማኔል ስላለክ ጸበልና አማኔል እየተመላለስክ ስለሆነ ለአንተ ሊበቀልልክ ያንተን ፎቶ እየተጠቀመ ሴቶችን እንደሚያጠቃ ነው። ይህን ታሪክ ነው ለዊአር ኦፕን የነገረው። ለስዊት ደግሞ አንተ ያክስቱ ልጅ እንደደፈርክበትና
ጥፍርክ ውስጥ የአክስቱ ልጅ ጥፍር ምናምን እንደተገኘ እንዲህ ነው እያወራ ያለው። ስለዚህ አንተን ለመበቀል ፎቶክ እንደሚጠቀም ሁለት አይነት ታሪክ ለሁለት የተለያዩ ዜጎች የሚያወራ አንዴ መናገር ይችላሉ። በዚህ ላይ ይሄ እንዳለ የተናገረው ነገር ውሸት ነው። ማንንም ነክቼ አላውቅም፣ ደፍሬም አላውቅም እና ሜክ ሴንስ አያደርግም። አሁን ለምሳሌ የእኔን አሁን እኔ የሆነ ነገር እህቱን ባረግባት ማለት ነው እንዴት ነው አሁን ለምሳሌ ወንድ እህቴን ቢደፍርብኝ እንትን ብል እንዴት ነው የእሱን ሰው ፒክቸር ተጠቅሜ ሌላ ሰውን የማናግረው ማለት ነው። ስቶሪው ራሱ ላይ ርዕሱ ራሱ ሜክ ሴንስ አያደርግም፣ ላይ የማይመስል ነገር ነው እና እንዳልኳችሁ ነው። እኔ እንደዚህ ነገር አድርጌ አላውቅም። ሆሳሚ ብቻ በሚል ስም ነው ስሜ ሆሳሚ ነው እና በሆሳሚ ነው የምጠቀመው። የማንንም እህት ተናግሬ አላውቅም፣ አላበርኩም። አማኔ ላክቤ ገብቼ አላውቅም። ጤነኛ ነኝ፣ በሴት አላበርኩም እና ፈጣሪ ይመስገን እንግዲህ አላህ ጠብቆኛል ከእንደዚህ ነገሮች እና እኔ ጤነኛ ነኝ። ምንም የሚለው ነገር በጠቅላላ ውሸት ነው። ለሆሳሚ እንላለን እኛ እንግዲህ ያለ ኃጢአቱ ያለ ስሙ ስም ተሰጥቶታል። ሰው መንገድ ላይ ሲያገኘው አሁን ይህ ልጅ አሜሪካ ውስጥ ባይኖር ኢትዮጵያ ውስጥ ቢሆን የሚኖረው መንገድ ላይ ሲያገኘው አንተ እህቴን ቪዲዮ የቀረጽክብኝ ብሎ አንዱ ሊደበድበው በድንጋይ ሊፈነክተው ይችላል። ገባችሁ? እንዲህ ሰው በሰው ስም ሲነግድ፣ ሰው በሰው ፎቶ ሲነግድ በጣም መጥፎ ነገር ነው። ልክ ብለሻል። ይታወቅለት ይፈልጋል። እሱ አለመሆኑ ይታወቅለት። እሱ አይደለም እሱ ፎቶ የተጀነጀናችሁ ሴቶች ሁላ እሱ እንዳልሆነ ወቅ እና ድምጻችንም ደግሞ እንደማይመሳሰል አሁን እንግዲህ ታውቃላችሁ። እና እኔ አይደለሁም አሁንም እኔ አይደለሁም። እሺ ስዊቲ ቀጥይና ከዛ አበበች ናት። ሌላ ደግሞ ያልተናገርኩት ነገር ለአንቺ $1000 ይበቃል። አስደፋሻለሁ፣ አስገድልሻለሁ። ማንም ሊነካኝ አይችልም፣ አታስነካኝምም። እስኪ ላካቸውና ተንበርክከሽ ይቅርታ ትጠይቂኛለሽ ነው ያለኝ። እንድጠይቂኝ አስደርግሻለሁ፣ አልገልሽም፣ ፊትሽን ምናምን ነው ማበላሸው ብሎኛል። እና ያለን እሱንም ይኸውልሽ፣ ሴት ላይ አሲድ የሚደፉ ወንዶች እንደዚህ አይነት ወንዶች ናቸው። ሴትን ልጅ አሲድ እየደፉ ሴትን ልጅ እየገደሉ እስር ቤት የሚገቡት እንደዚህ አይነት ወንዶች ናቸው። እንደዚህ አይነት ወንዶች ጤነኛ አይደሉም። ይሄ ጤናማ አይደለም። ሴትን እንዲያደርግሻለሁ፣ አስገድልሻለሁ፣ ለአንቺ $1000 ይበቃል ምናምን የሚል ወንድ ያደርገዋል። ስለዚህ በጊዜ ወይ የአይምሮ ማገገሚያ ወይ እስር ቤት መግባት አለባቸው እንደዚህ አይነት ሰዎች። እንደዚህ አይነት ሰዎች ውጭ ላይ ሆነው ሴቶች ሴፍ አይሆኑም። እና ሌላው ደግሞ ከእናቴ ላይ ውረድ። በቃ እሷ ለእኔ ብላ ልጇን የጠቀመሽ መስሏት ነው ከአንተ ጋር ዲል ስታደርግ የነበረው እንጂ ማንም እናት ራሱን አውርዶ እንዳንተ አይነት ወራዳ ከሆነ ሰው ጋር አያወራም። እናትና አባትሽን የሚያፋታ ፋይል አለኝ ምናምን። ባይዘዌ ማማ ከእኔ ጋር የምታወራውን ማታ ቁጭ ብላ ከአባቴ ጋር ታወራለች። ባይዘዌ እናቷን ሊጀነጅን የሞከረው የእሷን እናት ነው። እናቷ ወጣት ስለሆነች እናትየውን ሊጀነጅን ሞክሯል። ያንን ነው እናትየውን ለመጀንጀን ሞክረው ነው እናትና አባትሽን የሚያፋታ ፋይል አለኝ እያለ እሷን የሚያስጨንቃት ነብሷን ባለጌ ስልት እና ከህይወቴ ውጣ። እኔ አሁን እረስቼ ሰላም ላይ ነኝ። በቃ ተረጋግቼ የራሴን ህይወት እየኖርኩ ነው። ስለዚህ አርፈ ተቀመጥ። በቃ ሌላ ምንም አልልክም። እና ስለ አበበች ደግሞ ይመጣና ስለምታፈቅረኝ ይኸው ራሴን ከፎቅ ላይ ልጥል ነው ትለኛለች። ዱባይ ነው የምትኖረው። ስለዚህ ፕሊስ እሷን ሰፖርት ለማድረግ ነው ቪዲዮዎች የሚፖስተው ምናምን የምናወራው ምናምን አለኝ። ኦኬ አበበች የምትፖስተውን ቪዲዮ አንቺ አይተሽ ለምን ብለሽ ስትጠይቂው ራሷን እንዳታጠፋ ትሪት እያደረጋት ነው። ራሷን እንዳታጠፋ በሱ ፍቅር አበበች ራሷን እንዳታጠፋ እሱ ትሪት እያደረጋት እንደሆነ ነው ለአንቺ አክት የሚያደርገው። አንቺ ደግሞ አመንሹ ትሪት እያደረጋት ራሷን እንዳታጠፋ። እስከ መቼ ከእሷ ጋር ሊቆይ ነው? ከአንቺ ጋርም ከእሷ ጋር አንድ ላይ ሆኖ እሷን ስለ አንቺ ለእሷ ያላት ያክስቱ ልጅ እንደሆንሽ ነው የነገራት። ያክስቱ ልጅ ሆኜ ኦሳም እኔን እንደደፈረኝ እሱን ሊበቀል ምናምን። አንቺ ተደፋሪ ነሽ በሆሳም እሱ ያለው ለእሷ እና ያክስቱ ልጅ እንደሆንሽ እና ትሪት እያደረገሽ እና ኢቨን ለአገናኘኝ ለአጽናናትን የምስትለው አይ በጣም ተጎድታለች፣ አሁን ስነ ቦኗ ስለተጎዳ ሰው ማናገር አትችልም ነበር የሚለው። ላናግራት ልተዋወቃት ያክስትህን ልጅ እንኳን ስትለው ማለት ነው። ለአንቺ ደግሞ እሷ
እንደምትወደው እራሷን እንዳታጠፋ ራሴን ከፎቅ ላይ ጥላለሁ እያለች ስለሆነ እራሷን እንዳታጠፋ አብሯት እንዳለ ዝም ብሎ ሳይወዳት እሷን ለማዳን ነበር ሲልሽ የነበረው። ያ እና እኔ ደግሞ ለነ ሀቢባ አልኩኝ ሰዎች ለነ አበበች የእናቴ ስም ጥሩ ነሽ ነው ያለው። ለእኔ ደግሞ ኢክራም ናት የእናቴ ስም። ለአንቺ እሱ ሙስሊም ሆኖ ነው እንደ ቀረበሽ? ለእኔ እኔ ሙስሊም ስለሆንኩ እሱ ሙስሊም ነው። አንገቱ ላይ እንኳን ሙስሊም የሆኑ ሴቶችን ሙስሊም ሆኖ ክርስቲያን የሆኑትን ክርስቲያን ሆኖ ነው የሚተዋወቀው። ልጁ ሲተዋወቅ አንገቱ ላይ አንዴ እግዚአብሔርን እያለ ነበር። በቀደም እዚህ ራሱ አንዴ ወላሂ አንዴ እግዚአብሔርን እያለ ነው የሚምለው። ራሱ ትንሽ ቆይና እግዚአብሔርን ይላል፣ ትንሽ ቆይቶ ወላሂ ይላል፣ እየረሳው ማለት ነው። አንገቱ ላይ የማህተብ አይቼበት ምንድን ነው ምናምን ስለው እኔ የምሰራበት ድርጅት ጀርመን ሀገር የክርስቲያኖች ነው፣ የኦርቶዶክስ እምነት ተከታዮች ነው። ስለዚህ እንደ መታወቂያ የአንገት ክራችንን እናሳያለን አለ። ኦኬ እሺ አልኩት። ከዛ ቤቱ ደግሞ ስዕል አድኖ አየው ግድግዳ ላይ። እሺ ይሄስ ምንድን ነው ምናምን እለዋለሁ። እናቴ በቅርቡ ሃይማኖቷን ስለቀየረች እሷን ስጦታ የሰጠችኝ። በቃ ተጀምሮ እስኪጨረስ ውሸታም ነው። ውሸቱ ደግሞ የሆነ ትንሽ አሁን ውሸት ነው፣ ያኔ ግን እውነት ነበር ለእኔ። ቦታው ላይ ካለሽማ ውስጡ ፍቅር ውስጥ ካለሽ እኮ እውር ያደርጋል ፍቅር። ዋናው እንኳን ከዚህ ውስጥ በሰላም ወጣችሁ እህቶቼ ሁላችሁም። አሁንም እዚህ ውስጥ ያላችሁ ካላችሁ በማርቆስ ቫይረስ የተጠቃችሁ እህቶቼ ፈጣሪ በሰላም እንዲምራችሁ እና ከዛ ቫይረስ እንድትገላገሉ እንድትድኑ እኛ ዱዓም ጸሎትም እናደርግላችኋለን። ስዊቲ ከጨረሽ ወደ ሚኪ ይመለከተኛል ብሎ ነው የገባው። ምን እንደሚመለከተው ይንገረን። ሀይ እንዴት ናቸው? በመጀመሪያ ሰላም ልበላችሁ ብዬ ነው። የሆነ ልበላችሁ ላይክ የምታውቁት ፊልም ካለ ላይክ ያያችሁት ፊልም ከሆነ እሱም ፊልም የሆነ ሰው ሲነግራችሁ አዋው የምትሉት ነገር አለ እና ሲታወሩ የማውቀውን ነገር ነው እየነገራችሁኝ ያሉት እና እናወራ ነበር ከማርቆሴ ጋር ወደ 6 ወር 7 ወር ምናምን ይሆናል እና ከታች ትውውቃችሁ ወንድሜ ከትውውቅ ነው የሚጀምረው። እንዴት ተዋወቁ? እኔና ማርቆስ የተዋወቅ ነው ላይክ እኔ ላይቭ ምናምን ስትሪም አደርጋለሁ እና ላይቭ መጥቶ ሰው እፈልጋለሁ ምናምን ሲለኝ ኦኬ ምናምን ብዬ አናገርኩት። ከዛ አወራን እና እንደ አጋጣሚ ዋትሳፕ ቁጥሬ ምናምን ሰጠሁትና ከዋትሳፕ ላይ ቁጭ ብለን ከዛ ወደ ሆነ ሲዝን ውስጥ ገባብኝ። ላይክ ገና ትንሽዬ እንደተዋወቅን ወዲያውኑ ወደ ሌላ ሪያክሽን ውስጥ ገባና ስለ ራሱ ምናምን ሲነግረኝ ላይክ እያወራን ምናምን እንደዚህ አይ ቲንክ ይመስለኛል እቺ ከስር ያለችው ይቺ አበባ የእሷን ታሪክ ምናምን ነገር ነገረኝ። ያ የእሷን ታሪክ ምናምን ሲነግረኝ እንደዚህ ነው እና አካውንት ምናምን እፈልጋለሁኝ ፎሎወርስ ምናምን እፈልጋለሁ ምናምን ሲለኝ እና አካውንት ነበሩት እሱ ራሱ የቲክቶክ አካውንቶች ስለነበሩት ማኔጅ እንዳደርግለት ነበር የፈለገኝ እኔ ጋር እንዲቀመጡ አካውንቶቹ ምናምን ነገር እና በዛን የተዋወቅ ነው። በብዙ ነገሮች ነው የተግባባ ነው። ግን እንደ ሀሳብ የመጣሁት ትንሽ ጥሩ ነገር አለው። በእርግጥ ሰውየው ማለት ለእኔ ጥቀሰው ጥሩን ፓርት ምንድን ነው? እርዳታ ይረዳል ልትለኝ ነው? ኖ እንደዛ ሳይሆን ግን ብር ላይ እኔ እንዳዩት ከሆነ አሁን አላውቅም። ብር አካውንት 40 ምናምን ሺህ ብር እያወጣ 50 ምናምን ሺህ ብር እያወጣ የሚገዛ ሰው ነው እና ደግሞ ለእኔም ራሱ ብር ልላክልኝ ቲክቶክ አካውንት ብዙ አለው 400 ሺህ 300 ሺህ 200 ሺህ አካውንቶች ይገዛል። የሚሸጡ ልጆች ልክ ነሽ። የሚሸጡ ልጆች እኔን ስለሚያወሩኝ እንደዚህ ሚኪ አካውንት አለኝ ምናምን ስለሚሉኝ እሱም ስለሚፈልግ እኔ እንደዚህ ያለ ነገር አልሰራም። ግን እሱ ስለሚፈልግ ከእሱ ጋር አወራቸውና በእኔ በኩል ነው የሚሄደው አካውንቱና ወዲያውኑ ነው ብር የሚያስገባው። በቃ እኔ ካልኩኝ ይህ አካውንት አሪፍ ነው ቼክ አድርግልኝ፣ እንዴት ነው አሪፍ አካውንት ነው ምናምን ነገር ይለኛል። አይ አንተ ካመንክበት ይለኛል። ወዲያውኑ ነው የሚያስገባላቸው ፓስወርዱ ምናምን ሳልሰጠው ራሱ። በእንደዚህ ያለ ነገር ላይ አክቲቭ ነው እና ደግሞ ከኔ ጋር ብዙ ነገር አውርተናል። ፕሮሰስ ላይ ምናምን ነገር እንዳጋጣሚ ሆኖ እየጻፍኩ ስለሆነ ነው ይቅርታ። ጥሩ ጎኑ ቲክቶክ አካውንት ሲገዛ ገንዘብ ቶሎ ያስገባል ፓስወርድ ሳይቀበል። ማሻላ አንድ መልካም ጎን ተገኝቶለታል ጋይስ። ኦኬ ወደሚቀጥለው እንሄዳለን። ፕሮሰስ ላይ ነን እና ላይክ እኔ ደግሞ ፓስፖርት አልነበረኝም እና ፕሮሰስ ወደ ውጭ ለመውጣት
እያሰብኩኝ ነበረ እና እንደ አጋጣሚ አነሳው ያንን እንትን ነገር አነሳው። እኔ ኢትዮጵያ እንደሆንኩ ስለሚያውቀው ማንም ሀበሻ ወደ ውጭ ሀገር ምናምን ሲባል የሆነ ይደነግጣል እና አይ ይሄ ነገርማ አሪፍ ነገር ከሆነ ፕሮሰስ እንዴት አትጀምርም ወይ ወደ ካናዳ እኮ አሪፍ ነገር ነው ምናምን ነገር አወራን እና አስቤያለሁ ምናምን ብዬ በነጋታውኝ ኦኬ ምናምን ብዬ ፓስፖርት ስላልነበረኝ ብዙ ገንዘብ አላወጣሁኝም እና እንደውም እያግባባኝ ነበረ ላይክ ገብቶሻል። አሁን እያግባባኝ ላይክ ወደ ውጭ ልወጣ አስቤያለሁኝ። እኔም እንደ አጋጣሚ ሆኖ ብሬን ያለመበላቴ ምክንያት ፓስፖርቴ አለመኖሩ ነው እና ደግሞ ጓደኞችም ስላሉ ላይክ በደንብ አስረድቶኝ ምናምን ነገር ነው እና ካናዳ ምናምን ነገር ወይ ጀርመን አስረዳኝ እንደዚህ ሀገር ላይ መሄድ ምናምን ወደ ውጭ እንድትወጣ እያገዘክ ነበር። እሱ እንደ ደላላ ሊያገናኝክ ነበር። እሱ በቃ ኦልሬዲ እሱ ደላላ ማለት እችላለሁ። ምክንያቱም ብዙ ፎቶዎች ስለላከልኝ እንደዚህ ደላላዎች እንደዚህ ቪዲዮ ስራባቸው ምናምን ነገር እያለ ስለሚልክልኝ እና እዚህ ታሪኩ ላይ ልምጣልሽ እና ወደ ካናዳ አይ ቲንክ ምናምን እንደዛ ነገር ትሄዳለክ ላይክ የሆነ እኔ ጓደኞች አሉኝ የማውቃቸው እነሱ ይጨርሱልሃል ምናምን ነገር አለኝ እና እንደ ይሄ ነገር ተገኝቶ ነው ምናምን ነገር አለ። እኔ እንደውም እያሰብኩኝ ስለነበረ ያው ሰሞኑን ወደ ውጭ ሀገር መሄድ እያሰብኩኝ ነው እና በቃ ሄዳለሁ ምናምን ብዬ እያሰብኩኝ ስለሆነ ሰው ፈጣሪ የሆነ ሲወድሽ የሆነ ሰው ነው የሚልክልሽ ምናምን ገጠም እና ነገሩ ሲገጥም ኦኬ ይሄ ነገር ሪል ሊሆን ይችላል ምናምን ብዬ ማርቆሴ በዚህ አጋጣሚ ጀግና ሰውዬ ነው። ምክንያቱም እኔን አሳምኑኛል። እኔ በቃ እኔ እንደዚህ በጣም ሰው ማጭበርበር ጀግንነት አይደለም አይደለም እንደዛ ነገር ሳይሆን ክሬቲቭነቱን በጣም ወድጀዋለሁኝ። በጣም እኔ ያሳምኑኛል። ማንም የማያሳምነኝ ሰው ነኝ አምኛለሁኝ እና ኦኬ ያመንከው ሊወስድክ ወደ ካናዳ ራሱ እሱ ሆምለስ ሆኖ እሱ ወረቀት ሳይኖረው ጀርመን ሀገር ላይ አንተን ወደ ካናዳ ሊወስድክ አሳመነክ። ብር ስንት ተስማማችሁ? ያው ታሪኩን ከመድገም ብዬ ነው እንጂ እናቱ አሜሪካን ያለችው አባቱ ደግሞ እዚህ እንትን ያለው ወደ አዲስ አበባ ውስጥ ቤት አላቸው። የኔ ሂስትሪ ከነገራቸው እትዬ ጥሩነሽ አሜሪካን ነው ያሉት። እናቱ አሜሪካን ያለችው አሁ እንደዛ ነው። ከኔ ጋር የምኖረው ኧረ ተመለስ ወንድሜ። እናቱ ሲጀመር ማን እንደሆኑ አይታወቅም። እናት ይኑሩ አይኑሩ አይታወቅም። አንድ ጥሩዬ የሚባሉ ሴትዮ ሁሉንም እሱ የሚጀነጅናቸውን ሴቶች እናት ነኝ እያሉ ያወራሉ። ገንዘብ ተከፍሏቸው ፎቷቸውም ስልክ ቁጥራቸውም አድራሻቸውም አለኝ። አረ እንደውም የዛሬ 1 ወር ነው ምናምን 1 ሚሊዮን ምናምን እንደመታከም ያስገብቻለሁ እንደዚህ ምናምን እያለኝ ነበር። እንደውም ለማን ነው ለእናቱ ማለት ነው ያስገባው? ለእናቱ ትንሽዬ ብር ምናምን ነገር ሲለኝ በዛ ነው እንደውም ካንስል እያደረኩ እናትየው ለአሜሪካ እየኖረች መታከሚያ 1 ሚሊዮን ብር ኢትዮጵያ ለማን ነው የሚያስገባላት? እናቱ አሜሪካ አይደለች እንዴ? ለእናቱ ነው ለእናቱ ነው። አባቱ እዚህ ወደ እንትን ነው መሰለኝ ሴሚሲ ሚካኤል ነው ምናምን ነገር ነው ያለው ቤት አለው እና ከእናቱ ጋር የተለያየ ላይፍ ነው ያላቸው። እሱ ከዛ ጀርመን ነው ግን እንዳልሽው እናቱ አሜሪካ ከኖረች ለሕክምና 1 ሚሊዮን ብር የሚያስገባላት አሜሪካ ለምትኖረው እናቱ ነው ወይንስ ደግሞ ለእናቱ? እና 1 ሚሊዮን ብር በዶላር እኮ ትንሽ ነው። ምን ሊጠቅማት ነው 1 ሚሊዮን ብር ለእናቱ ለሕክምና ያስገባላት? አሜሪካ ነገር ኢንሹራንስ የለም። ይህንን እንትን ይመስለኛል እኔም ሊያግባባኝ ነው ላይክ ብር እንደዚህ ትንሽዬ ምናምን ነገር ሊለኝ ይመስላል። እንደዚህ ነው ለሱ ምንም እንደሆነ ለእኔም ብሎኛል። እሱ ችግር የለውም። 50 ሺህ ብር ቃል ገብቶ እርዳታ እኔ ቤት በጣም ዋው ብለን መርቀን አመስግነ ነው አጨብጭበንለት ፎሎ አድርገ ነው ግር ብለን ሄዶ ቁጥር እኔ ቤት እርዳታ ስትሳተፉ ቁጥር ግዴታ ነው ብዬ ቁጥሩን ተቀብዬ መዝግቤ ደብተር ላይ ዋትሳፕ ግሩፕ ደረሰኝ መልቀሚያ ግሩፕ ውስጥ ላስገባው ስል መጀመሪያ ቆይ እስኪ ይሄማ በጣም ሀብታም ስለሆነ ግሩፕ ላይ ካስገባሁት ሰዎች ስለሚረብሹ ፕራይቬሲ ይጠበቅለት ብዬ በግል መሴጅ ሄጄ እባክህ ቃል የገባኸውን ለከሌ እርዳታ 50 ሺህ ብር ደረሰኙን ላክልኝ ስለው የ50 ሺህ ብር ደረሰኝ እኔ እንዴት አስታውሳለሁ? በቀን እኮ ለ10 ሰው ለ20 ሰው ነው 50 ሺህ ማስገባው እና ማናጀሬን ነው አሽከሬን ይበል ማናጀሬን አላውቅም፣ ብቻ ደረሰኝ እያልኩ አላስጨንቀውም። እንካ በዚህ አካውንት 100 ሺህ እንካ በዚህ 50 ሺህ እንካ በዚህ 100 ሺህ እንካ በዚህ 50 ሺህ አስገባ እያልኩ ብቻ ነው ምልክለት እንጂ ደረሰኝ አምጣ ካልኩት ያላመንኩት ይመስለዋል። ኦኬ ላይክ እንትን ነው እና ከኔ ጋር የነበረው እንትን እኔም ወደ ውጭ ፕሮሰስ እንደዚህ ልጀምር ምናምን ስላሰብኩኝ ኦኬ ችግር የለውም ምናምን ነገር ብዬ እያወራን ከዛ እንደ አጋጣሚ የሆነ ቀን እያወራን እንዴት ነው ምናምን ነገር እሱ በእርግጥ አያዳምጥም። እኔ ደግሞ የዲያስፖራዎች ባህሪ ነው ምናምን ብዬ ስለማስብ
ሁሉም ማውራት ነው የሚፈልጉት። ብዙ ጊዜ ካየሽ ውጭ ሀገር ያሉ ሰዎች እንድታዳምጫቸው ነው የሚፈልጉት እና ያ ባህሪ ይሆናል ምናምን ብዬ ዝም ነው የምለው እና የሆነ ቀን እንዳወራ ፈቀደልኝና እናወራለን በጣም ብዙ ጊዜ ግን እንዳወራ ፈቀደልኝና ትንሽ የስፓት አገኘሁኝና እንዴት ነው ምናምን ነገር ፕሮሰስ እንደዚህ ምናምን ነገር ገንዘቡ ምናምን ነገር ምናምን ስለው ኖ ሚኪ ገንዘብ ምናምን እንዳያሳስብህ ምንም እንድትጨነቅ ምናምን ነገር ገንዘብ ምንም እንዳያሳስብ ከፈለክ እኔ ጨርሼ ልክ ሙሉ ነገር ምናምን ነገር እኔ እዚህ ስትመጣ ሰርተህ ትሰጠኛል ወይም እዚህ ጋር መተህ ታስተላልፍልኛል ምናምን ነገር አለ። ይሄ ነገር ላይክ ፈጣሪ ራሱ ትንሽ ሳንጸል የሚሰጠን ነገር አይደለም፣ እንኳን ሰው አይደለም ማለት ነው። ይህን ነገር አውቃለሁ። ኢትስ ኦኬ ችግር የለውም እሺ ምናምን ነገር አለ። ዋናው ፖይንት ሚኪዬ አንተ ከማርቆስ መበላት እንዴት ተረፍክ? በምን ምክንያት ተረፍክ? ብርክን ሳይበላክ ካናዳ ወስደካለሁ ብሎ ብር ሳይበላክ እንዴት ተረፍክ? እሱም ብቻ ነገር እኔ በጣም እንትን ነቃሁበታ። ላይክ ብዙ ነገሮችን ሲነግረኝ እንደዚህ ዝም ብዬ የማስተላልፍለት ሰው አለውኝ እና ሁለተኛ ነገር ደግሞ ማኔጅ እንዳደርግለት እዚህ ጋር ያሉትን 83 ምናምን ቸከሶቹን ማኔጅ እንዳደርግለት ነው የሚፈልገው። ገብቶሻል? ቲክቶክ ላይ ምናምን ነገር ሚሴጅ ምናምን ያለሁኝ አይ ቲንክ እዚህ ጋር ስዊት ናት ምናምን አዘማናጀር ሊቀጥርክ ነው የፈለገው። ብዙ ሴቶች ስለሚጀነጅን የሴቶቹን መልስ እንድትመልስላቸው ነው ለሴቶቹ ወይንስ ምን እንድታደርግለት ነው? ኖ የሆነ ጊዜ እንደውም አይ ቲንክ ብሎክ ምናምን አንብሎክ ምናምን አድርጌ ነበረ የሆነች ልጅ እና እዚህ ጋር ያሉት ከእነዚህ ውስጥ ናቸው እና ሲጽፉ ምናምን ነገር አያለሁኝ እና በጣም ያሳዝኑኝ ነበር። ግን ምንም ማድረግ አልችልም ነበረ። ላይክ ኖርማል ነው የሚመስለኝ ብዙ ነገር የተለመደ ስለሚመስለኝ አያለሁኝ። ቴክስት አካውንቱ እኔ ጋር ስለሚሆን ይጽፋሉ ምናምን ነገር ግን ይነግረኛል የተጻፈ ሰው አለ። አሁን አንተ የምትለው ነገር እውነት ለመሆኑ አካውንቱ ማኔጅ ታደርግለት እንደነበረ አንተ በምን እንመን? ማስረጃ አለክ? ማስረጃ ሊኖረኝ የሚችለው ፎቶዎቹ ምናምን ነገር አለኝ እና የምናወራው ሜሴጅ ቮይስ ምናምን ነገር አለ። ማሳየን ትችላለህ? በግሪን ጋላሪ ሜሴጅ ታወሩ የነበረውን አሳየን። ማስረጃ ማለት እሱ ልኮክ እንዳልሆነ እውነት እንደሆነ የምታወራው ማስረጃ ማየት አለው። ኦኬ ግሪን ይቻላል። ላይክ ትለኝ ቪዲዮ ላብራ ማሳየት ትችላለህ። ምን አልሽኝ አበበች? እኔ አውቃለሁ። እኔ ራሱ ማስረጃ መሆን ይችላለሁ ስለሱ እኔ አውቃለሁ ስለሚኪ። ኦኬ እውነት ነው የሚያወራው። ኦኬ ቅድም አንቺ አበበች ብሏል። ችግር የለም። እሺ ስለዚህ እኔ ባጭሩ ጥያቄ ወንድሜ እንዴት ተረፍክ ከዚህ ሰውዬ? እንዴት አልተበላህም ነው ጥያቄው። ምን እንድጠረጥርና ፕሮሰሱ የእውነት ካናዳ እንደማይወስድ ውሸት እንደሆነ እንዴት አወቅክ? እንዴት ባነንክ? እንትን ዱባይ ላይ የሆነች የተበላች ልጅ አለች እና ከደላላ ጋር ጸብ ላይ ገብቷል መሰለኝ እና እሱም ደላላ መሆኑን ጠረጠርኩኝ እና በዛ ነገር ነው ካንስል ያደረኩት። የሰዎቹን ፋይል ምናምን ነገር ላከልኝ እና ይሄ ደላላ ነው እና ቪዲዮ ሰራበት ልጅቷን አጭበረብሯት እና ካንስል ይደረጋሉ ከትንሽ ጊዜ በኋላ ዱባይ ገብተዋል እና እያጭበረበሯቸው ነው እዛ አሁን ወደ ኢትዮጵያ መመለሳቸውን ምናምን ብሎ የሆነች ልጅ እና እሱንም ደላላውንም ፎቶዎች ምናምን ነገር ላከልኝ። ከዛ በኋላ ነው በቃ የጠረጠርኩት እና ደግሞ ሁለተኛ ብር ልላክልህ ብሎኝ ነበር እና በሱ ነው አንደኛ ኤሪጎር የገባብኝ በጣም እንዳምነው ያደረገኝ። ብር ልላክልህ አሁን ለማዘር 40 ሺህ ብር ልላክልህ ምናምን ሲለኝ ኖ እኔ ብር ሳይሆን ላይክ ትልቅ ነገር ልታደርግልኝ የምትችለው ቢያንስ ያንን ነገር እንድታቀልልኝ ፕሮሰሱ ምናምን ነገር ብዬው ከዛ አመንኩኝ። ብር ልላክልህ ሲለኝ ስላመንኩት ኦኬ ምናምን ብዬ በሱ ነገር ጨራረሰን። ከዛ በኋላ አሁን የገባሁበት የመጀመሪያው ምክንያት ኦሳሚ እንትን ላይ አይሰራ ምናምን ነገር ያልከው እሱ ድርጅት ውስጥ ነው የሚሰራው። እኔ አይቼዋለሁኝ፣ በቪዲዮ አይቼዋለሁኝ፣ ልኮልኛልን ቦታውን የሚሰራበትን ቦታ እና ደግሞ በቪዲዮ እኔ እና እሱ እናወራለን። ምንድን ነው የሚሰራው ድርጅት ውስጥ? እንደ ሳይበር ነገር ነው የሚሰራው። ሳይበር ኦኬ፣ በጣም ትልልቅ እንትኖች ማለት ነው። ሳይት ነገር ነው የሚሰራው። እኔ ውስጥ ቪዲዮ ሆኖ ውስጥ ሲሰራ አየዋለሁኝ እና ደግሞ ኔትወርክ ምናምን ይቋረጣል፣ አንዳንድ ቦታ ላይ ይቋረጣል ይለኛል። በቪዲዮ ሆነ እያወራን እና እሱ እየተያየን እያወራን የሆነ ሰዓት ላይ ኔትወርክ ይዞት ይሄዳል፣ ይጠፋል። እዛ ሳይቱ ስለማይፈቀድ ማለት ነው። በጣም ትልቅ ድርጅት ስለሆነ ድርጅቱ የሚሰራበት ድርጅት በጣም ሀይ ስለሆነ እያየሁት ይቋረጣል ኔትወርክ። ይሄ ሪል ነገር ነው እኔ የማወራው። እሱ እንትን ያለ የሚሰራው ስራ ስላየሁት ነው። ሁለተኛ ነገር ደግሞ አለኝ፣ ከፈለግሽ ልልክልሽ ይችላለሁ። ፒክቸሮች ምናምን ነገር አለኝ። መጀመሪያ የላከልኝ፣ ከዛ በኋላ በቪዲዮ አይቼዋለሁ። በእሱ ነገር እርግጠኛ ሆኛለሁኝ። በዛ ላይክ ታሳየን ትችላለህ? ፎቶ የድርጅቱን ማየት ይፈልጋል።
ኦኬ እሺ። ሁለተኛ ደግሞ ሲያናገር ይሄ ነበር አድርጎ ነው ምክንያቱም ዊያሮፕን ስራ እንደሌለው ነግራናለች። ዊያሮፕን ሁሉም ስራ እንደሌለው ነው የሚያወሩት። እሱ ብቻ ግን ስራ አለው ስላለ ቪዲዮውን ስክሪንሻት የካምፓኒውን ወይም ዩኒፎርም ለብሰው እውነት ስራ እንዳለው ይሄ ሰው ማየት እንፈልጋለን። ሲከፍት ፒክቸር ሲያደርግ በትልቁ አደርገውና እናያለን ማለት ነው። ስለዚህ እሱ ፎቶ ፈልጎ እስከሚያቀርብ አበበች ናት ያላወራችው። ኦኬ አንዴ ልጨርስ።